አሁን እንደምትመለከቱት ሙሉ በሙሉ መክፈት ችያለሁ ማለት ነው። ስለዚህ እንደዚህ አድርገን እናስተካክላለን። እንደዚህ አድርጋችሁ ደግሞ የማይስተካከልላችሁ ሊኖር ይችላል። እኔ ቅድም ሴቲንጉን ብዙ ስላስተካከልኩ ነው። አንዳንዴ ደግሞ እንደዚህ አድርጋችሁ ማስተካከል ትችላላችሁ። ወይም ደግሞ 4 በ3 ወይም ደግሞ 3 በ4 16 በ9 ምናምን የሚል አለ። እሱ ተበላልጦ ሊሆን ይችላል። እንትኑ ስላይዱ ሰላም የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ ይዤላችሁ የመጣሁት ፓወርፖይንት ላይ ፉል ስክሪን ወይም ደግሞ ስላይድ ሾው ላይ አድርገን በምንጠቀምበት ጊዜ ፉል ስክሪን አላሳየን ሲል ምን አይነት መፍትሄ ወስደን ነው የምናስተካክለው የሚለውን የተለያየ አማራጮችን ወይም ደግሞ የተለያየ መፍትሄዎችን የምናይ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ብታደርጉ ቪዲዮውን ላይክ ብታደርጉ ቻናሉን ትደግፋላችሁ ማለት ነው። አሁን ወደ ቪዲዮ እንግዲህ እንደምትመለከቱት እዚህ ጋር ፓወርፖይንት አለ። እሱም ፓወርፖይንት እንክፈትና ወደ ውስጥ እናያለን ማለት ነው። እዚህ ጋር ፋይል አለ። እሱ ጋር ልሄድና እዚህ ሪሰንት ላይ የሚለው ልሄድና አሁን ስጠቀመው እኔ ለማሳየት ያክል ስጠቀም የቆየሁት ፒፒቲ አለ ወይም ደግሞ ፓወርፖይንት አለ። እሱን አንዴ ክሊክ ላድርግና ላሳያችሁ። ወደዚህ እንደመጣችሁ ይኸው እንግዲህ ይህንን መጠቀም ስትፈልጉ እንዲያደርጋችሁ ማንበብ ስትፈልጉ ነገ የተለያየ የሚያስቸግራችሁ ወይም ደግሞ ራቅ አርጋችሁ ከስክሪኑ ራቅ አርጋችሁ ማንበብ ስለሚኖርባችሁ ፉል ስክሪን መጠቀም ይኖርባችኋል ማለት ነው። ፉል ስክሪን ስትጠቀሙ ለምሳሌ እስኪ ፉል ስክሪን ላይ እናደርግና በሁለት መንገድ ፉል ስክሪን ላይ ማድረግ ትችላላችሁ። አንደኛ እዚች ጋር መታችሁ እዚህ ጋር ስላይድ ሾው የምትለው ላይ አድርጋችሁ ፍሮም ዘ ቢጊኒንግ የምትለው እዚህ ጋር ብታደርጉት ከመጀመሪያው እንዲጀምርላችሁ ያደርግላችኋል። እዚህ ጋር ብታደርጉት ደግሞ ካለበት እንዲጀምርላችሁ ያደርጋችኋል። ለምሳሌ ካለበት እንዲጀምር ፍሮም ዘ ቢጊኒንግ እንለው እዚህ ጋር እንደ ክሊክ ሳደርገው እንደዚህ ነው የሚጀምርልኝ። አሁን እዚህ ጋር እንደምትመለከቱት በዚህ በግራ ጎን እና በዚህ በቀኝ በኩል ክፍት ሆነ ማለት ስክሪኑ ፉል አላሳየኝም። ስለዚህ እንደዚህ ሲሆንብኝ እንዴት አድርጌ ነው የማስተካክለው፣ በምን መንገድ ነው የምናስተካክለው የሚለውን የምናይ ይሆናል ማለት ነው። አሁን እዚህ ጋር እንደዚህ ሲሆን እንደዚህ ክሊክ እያደረጋችሁ ነው የምትሄዱ። ከዚያ ውጭ እዚህ ጋር ብትነኩት ክሊክ አድርጎ ወደ ሌላ እንትን ብሎ ነው ጠቅልሏችሁ ነው የሚወጣ። ስለዚህ እናንተ ግን እንደዚህ ሳታደርጉ ይሄንን ማድረግ ያለባችሁ እዚህ ጋር ፓወርፖይንት ላይ እንመለስና እዚህ ጋር አሁን ይሄንን እችን ደግሞ ኤክስም ብትሉት አንደኛውን መውጣቱ ነው። ስለዚህ እናንተ ምን ታደርጋላችሁ? ራይት ክሊክ አንዴ ትጫኑና እዚህ ጋር ኤንድ ሾው የሚል አለ። እሱን እዚህ ጋር አንዴ ክሊክ ብታደርጉት ወደዚህ ይመልሳችኋል ማለት ነው። ስለዚህ በሌላኛው መንገድ ደግሞ ማድረግ የምትፈልጉ ወይም ደግሞ ወደ ስላይድ ሙሉ ስክሪኑ እንዲታይ ወይም ደግሞ ፕሬዘንቴሽን በምታደርጉበት ጊዜም ፓወርፖይንቱን ሙሉ በሙሉ መክፈት ስትፈልጉ እዚች ጋር መጣችሁ እዚች ጋር ስላይድ ሾው የምትላለች እሷን አንዴ ክሊክ በማድረግ እንደዚህ አድርጋችሁ መጠቀም እንችላለን። አሁን የማሳያችሁ ግን በዚህ እና በዚህ ሙሉ ፉል ስክሪን በላፕቶፕ ሙሉ አላሳየንም። ስለዚህ እንዴት አድርገን እናስተካክለዋለን የሚለውን ነው የምናየው ማለት ነው። እሱን ለማድረግ ወዴት እንሄዳለን ማለት ነው። ለምሳሌ እዚህ ጋር ስላይድ ሾው የሚለው ላይ አንዴ ክሊክ ታደርጋችሁ በኋላ እዚች ጋር ምን አለች ሴት አፕ ስላይድ ሾው የምትላለች እሷን አንዴ ክሊክ እናደርጋለን ማለት ነው። እዚች ጋር በመምጣት እዚህ ጋር እንደምትመለከቱት ምን ይላል ፕሬዘንትድ ባይ ስፒከር ፉል ስክሪን የሚል አለ። እዚህ ጋር ደግሞ ምን የሚል አለ ዊንዶ የሚል አለ እዚህ ጋር። ስለዚህ እነዚህ ላይ ይሄን ፉል ስክሪን መሆኑን እዚች ጋር ታደርጋላችሁ ማለት ነው። እንዲሁ ነው ያንዳንዳችሁ እዚህ ጋር ካልሆነ ላይስተካከል ይችላል። እዚህ ጋር ማድረጋችሁት ላይስተካከል ይችላል። ማይስተካከል ተሆነም እንዴት ነው እናስተካክለው እናያለን ማለት ነው። ስለዚህ ይሄን ኦኬ ብለን አንዴ እንመለስና እስኪ እንሞክረው። እዚች ጋር ያለችውን እዚህ ጋር ስላይድ ሾው የምትለዋን አንዴ ክሊክ እናደርጋት። አሁንም እንደምትመለከቱት ፉል ስክሪን አልያዘልኝም ማለት ነው። ስለዚህ እንዴት አድርገን እናስተካክላለን? አሁንም ሌላ ሜትር ደግሞ እንጠቀም። እንደዚህ ሆኖ ሲያስቸግራችሁ ምን ሆኖ ሊሆን ይችላል? እንትን ላፕቶፓችን የስላይዱ ስኩዌር ወይም ደግሞ 4 በ3 ወይም ደግሞ 3 በ4 16 በ9 ምናምን የሚል አለ። እሱ ተበላልጦ ሊሆን ይችላል። እንትኑ ስላይዱ በሬክታንግል ሊሆን ይችላል፣ እንትኑ በስኩዌር ሊሆን ይችላል። ላፕቶፓችን ደግሞ ሬክታንግል ነው። ስለዚህ እሱን ምን አድርገን እናያለን ማለት ነው። እዚህ ጋር ዲዛይን የሚለው ላይ እንገባና እዚች ጋር ፔጅ ሴትአፕ የምትላለች እዚች ጋር እንደ ክሊክ ስናደርግ እዚህ ጋር እንደምትመለከቱት ስላይድ ሳይዝድ ፎር የምትላለች እዚች ጋር እቺን አንዴ ክሊክ እናደርግና ይሄው እዚህ ጋር ስትመለከቱት 4 በ3 አለ 4 በ3 አለ 16 በ9 አለ ማለት ነው። ይሄንን አንዴ ክሊክ እናደርግና እናስተካክለው። ምክንያቱም መሆን ያለበት ይሄኛው የላፕቶፑ ሳይዝ 16 በ9 በሚለው ሲሆን ነው የሚገጥም እንጂ 4 በ3 በሚለው አይደለም። ስለዚህ እዚህ ጋር እንዴ ይሄን ኦኬ ብለን እንወጣለን። አሁን እንመልከተው እስኪ ይሄንን ደግሞ ወደ ስላይድ ሾው አሁን እንደምትመለከቱት ሙሉ በሙሉ መክፈት ችያለሁ ማለት ነው።
ስለዚህ እንደዚህ አድርገን እናስተካክላለን። እንደዚህ አድርጋችሁ ደግሞ የማይስተካከልላችሁ ሊኖር ይችላል። እኔ ቅድም ሴቲንጉን ብዙ ስላስተካከልኩ ነው። አንዳንዴ ደግሞ እንደዚህ አድርጋችሁ ማስተካከል ትችላላችሁ። እዚህ ጋር ትገቡና እዚህ ጋር ዊድዝ የሚል አለ። እዚህ ጋር አይታችሁት ከሆነ ይሄንን እንደዚህ ክሊክ በማድረግ በመጨመርና በመቀነስ ኢንቹን ማጥበብና ማስፋት ትችላላችሁ። እንደ ኢንቻችሁ እንዲገጥም አድርጋችሁ ማለት ነው። ከስተም ይላል ራሱ ባይ ዲፎልት እንትኑ ላፕቶፑ እዚህ ጋር መጨመርና መቀነስ ስትጀምሩ ራሱ ከስተም ይልላችኋል ማለት ነው። ማለት ራሳችሁ በምታዘጋጁ ሳይዝ እንዲሆንላችሁ ይሄን መጨመር ትችላላችሁ፣ መቀነስ ትችላላችሁ። ሄቱን ደግሞ ይሄን ቁመቱ ደግሞ እንደዚህ የሚያጥርባችሁና የሚያንስባችሁ ከሆነ ይሄንንም መጨመርና መቀነስ ትችላላችሁ ማለት ነው። እዚህ ጋር ደግሞ ምን አለ ላንድስኬፕ እና ፖርትሬት የሚል አለ። እዚህ ጋር ላንድስኬፕ አድርጋችሁ ነው መጠቀም ያለባችሁ። ይሄንን እየቀያየራችሁ መመልከት ትችላላችሁ ማለት ነው። እኔ ግን አሁን ስለማያስፈልገኝ ስለተስተካከለልኝ እወጣለሁ ማለት ነው። እዚህ ጋር ይሄንን እንደምታዩት እስቲ ስላይድ ሾው ብዬ አንዴ ልመለከተው ስታስት ይኸው በቃ እንደምትመለከቱት ፉል ስክሪን አስጀምሬዋለሁ ማለት ነው። ስለዚህ እንደዚህ እያደረጋችሁ ፉል ስክሪን አላሳይም ሲላችሁ ማስተካከል ትችላላችሁ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። አመሰግናለሁ።